እንደዚህ አይነት አስገራሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለብዙ ዓመታት ስለ ኤሪያ 51 እና ስለ ኤሊየን የምናወራው ታሪክ እንደ ተረት ይታይ ነበር። ነገር ግን በቅርብ ጊዜ ነገሮች ተቀይረዋል። የዓለም ኃያሉ ሀገር መሪ የነበሩት ባራክ ኦባማ እና ትራምፕ በይፋዊ ቃለ መጠይቃቸው ላይ ስለማይታወቁ የሚበሩ አካላት የሰጡት ምስክርነት ዓለምን አስደምሟል። ኦባማ በሰማያችን ላይ እኛ ማናቃቸው ነገር አሉ ሲሉ፣ ትራምፕ ደግሞ ስለ ኤሪያ 51 የማውቀው በጣም አስደሳች ነገር አለ በማለት ፍንጭ ሰጥተዋል። ዛሬ ከኮንስፓይረሲ ቲዮሪ አልፈን ከመንግስት ከፍተኛ ባለስልጣናት አፍ የወጡ ሚስጥሮችንና በኤሪያ 51 ውስጥ እየተከናወነ ያለውን አዲስ እንቅስቃሴዎች እንመለከታለን። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ክፍል 1 ኤሪያ 51 ምንድነው? ኤሪያ 51 በይፋ ሆሚ ኤርፖርት ተብሎ የሚጠራ የአሜሪካ የአየር ኃይል ሙከራ ጣቢያ ነው። ለብዙ አስርት ዓመታት የአሜሪካ መንግስት የዚህ ቦታ መኖር እንኳን አምኖ አይቀበልም ነበር። እንደ አውሮፓውያን አቆጣጠር እስከ 2013 ድረስ ይህ ቦታ በይፋዊ ሰነዶች ላይ አይታይም ነበር። ቦታው እጅግ ገለልተኛ በሆነ በረሃ ውስጥ የሚገኝ ሲሆን በዙሪያው ያሉት ተራሮች ዘመናዊ ሴንሰሮች ማንኛውም ሰው እንዳይቀርብ ይከለክላሉ። ነገር ግን ጥበቃው በበረሃው ብቻ አይደለም፣ ከቦታው በላይ ያለው ሰማይ እንኳን ለማንኛውም አውሮፕላን ዝግ ነው። ክፍል 2 የባራክ ኦባማ ኑዛዜ። ባራክ ኦባማ በቅርቡ በጄምስ ኮርደን ፕሮግራም ላይ ቀርበው የተናገሩት ነገር የብዙዎችን አፋስ ይዟል። ኦባማ እንዲህ አሉ። ወደ ስልጣን እንደመጣው መጀመሪያ የጠየቅኩት የባዕዳን አስክሬንና መንኮራኩር ያለበት ላብራቶሪ ያለው የሚል ነበር። ምንም እንኳን ኦባማ የለም ተባልኩ ብለው ቢቀልዱም በመቀጠል ግን እውነተኛው ሚስጥር አጋልጠዋል። እውነታው ግን በሰማያችን ላይ የሚታዩት እንዴት እንደሚንቀሳቀሱ የማናቃቸውና ከእኛ ቴክኖሎጂ ውጭ የሆኑ ነገሮች አሉ ብለዋል። ይህ ማለት የአሜሪካ መንግስት ከሰው ልጅ ቁጥጥር ውጭ የሆኑ ኃይሎች መኖራቸውን በይፋ እያመነ ነው ማለት ነው። ይህ ደግሞ ቀጥታ ጣቱን ወደ ኤሪያ 51 ይቀስራል። ክፍል 3 ትራምፕ እና ሮዝዌል። ትራምፕ በስልጣን ዘመናቸው ስለ ኤሪያ 51 እና ስለ ሮዝዌል ደጋግሞ ተጠይቀዋል። በአንድ ወቅት ልጃቸው ጁኒየር ትራምፕ ባደረገላቸው ቃለ መጠይቅ ላይ ስለ ሮዝዌል የምታውቀው ሚስጥር ትነግረናለህ ብሎ ለጠየቀው ጥያቄ የሰጡት መልስ የሚገርም ነበር። ትራምፕ እንዲህ አለ፣ ስለዚያ ነገር የማውቀው በጣም አስደሳች ነገር አለ፣ ግን ሚስጥሩን ላወጣው አልችልም። ትራምፕ ይህንን ያሉት በዋዛ ሳይሆን ጉዳዩ ከሀገራዊ ደህንነት ጋር የተያያዘ መሆኑን በመጠቆም ነው። ትራምፕ በቅርቡ 2004 ምርጫ አሸንፈው ወደ ስልጣን ከተመለሱ በኋላ እነዚህ ሚስጥራዊ ፋይሎች ለህዝቡ ይፋ እንደሚደረጉ ቃል ገብተዋል። ይህ ማለት በሚቀጥሉት ዓመታት ከኤሪያ 51 ጀርባ ያለውን እውነት ልናውቅ እንችላለን ማለት ነው። ክፍል 4 የፔንታገን አዳዲስ ቪዲዮዎች። ከቅርብ ጊዜ ወዲህ የአሜሪካ የጦር መምሪያ ፔንታገን እውነተኛ የሆኑ የዩፎ ቪዲዮዎችን ለህዝብ ይፋ አድርጓል። እነዚህ ቪዲዮዎች የአሜሪካ የባህር ኃይል አብራሪዎች በራዳር የቀረጿቸው ሲሆን መንኮራኩሮቹ ያለምንም ክንፍና ሞተር በሰከንድ ውስጥ በሺዎች የሚቆጠሩ ኪሎሜትሮችን ይከንፋሉ። ጥያቄው ግን እዚህ ጋር ነው። እነዚህ መንኮራኩሮች የባዕዳን ካልሆኑ አሜሪካ በኤሪያ 51 በድብቅ የሰራቻቸው ናቸው ወይስ አሜሪካ ከኤሊየን ያገኘችውን ቴክኖሎጂ እየሞከረች ነው? ብዙ የውስጥ አዋቂዎች እንደሚናገሩት ኤሪያ 51 አሁን ላይ ተራ የጦር ሰፈር ሳይሆን ኢንተርጋላክቲክ ሀብ ወይም ከሌላ ዓለም የመጡ አካላት መቀበያ ነው። ክፍል 5 የቦብ ላዘር ትንቢት። ከ30 ዓመት በፊት ኤሌመንት 115 የተባለ ማዕድን መንኮራኩሮችን ያበራል ያለው ቦብ ላዘር በወቅቱ ተሳልቀውበት ነበር። ነገር ግን በ2003 ሳይንቲስቶች ይህንን ማዕድን በላብራቶሪ ውስጥ ማግኘት ችለዋል። ቦብ ላዘር ስለ ኤሪያ 51 የተናገራቸው ብዙ ነገሮች ዛሬ ላይ እውነት እየሆኑ መጥተዋል። ፕሬዚዳንቶቹ አሁን ላይ በግልጽ ማውራት መጀመራቸው ህዝቡን ለትልቅ ዜና ማዘጋጀት የታሰበ ይመስላል። ምናልባትም በቅርቡ ብቻችንን አይደለንም የሚለው ዜና ከኤሪያ 51 በር ላይ ሆኖ ሊያበስሩን ይችላሉ። ከኦባማ ኑዛዜ እስከ ትራምፕ ሚስጥራዊ ንግግሮች ኤሪያ 51 ዛሬም የዓለም ቁጥር 1 እንቆቅልሽ ሆኖ ቀጥሏል። መንግስታት ለምን ለዘመናት ይህንን ደበቁ? እኛን ለመጠበቅ ወይስ ቴክኖሎጂውን ለብቻቸው ለመጠቀም? እናንተስ ምን ይመስላችኋል? ፕሬዚዳንት ትራምፕ በቅርቡ ሚስጥሩን ይፋ ያደርጋሉ ብላችሁ ታምናላችሁ ወይስ ሚስጥሩ እንደተቀበረ ይኖራል? ሐሳባችሁን በኮሜንት አጋሩ። ይህ ቪዲዮ ለጓደኞቻችሁ ሼር በማድረግ የውይይቱ አካል አድርጓቸው። ለተጨማሪ አስገራሚ ታሪኮች ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።